እንደ አጋጣሚ ሆኖ ቲን ነምበር ንግድ ምዝገባ እና እንዲሁም ደግሞ ንግድ ፈቃድ በአንድ ላይ ቢጠፋቦት ምንድነው ማድረግ የምችሉት በሚለው ዙሪያ አጠር ያለ መረጃ ይዤ ቀርቤያለሁ። ለዚሁ ቲክቶክ አዲስ የሆናችሁ ፎሎ እንዲሁም ደግሞ ኮፒ ሊንክ ሼር በማድረግ ለሌሎችም መረጃው እንድታደርሱ በአክብሮት ጠይቃለሁ። እንግዲህ ቲን ነምበርም ሆነ ንግድ ምዝገባ እና እንዲሁም ምዝገባ ፈቃድ ማለትም የንግድ ምዝገባ አንድ ላይ የምጠፋ ከሆነ በተለይም ወይ በመኪና ውስጥ ረስቶ ሊወርዱ ይችላሉ። እንዲሁም ደግሞ በሌላ ቦታም ጥሎ ሊሆን ይችላል። እንዲሁም ወይም ሊቃጠል ወይም ደግሞ ከሆነ ከሌላ ንብረት ጋር ሊቃጠል ይችላል። ቃጠሎ ምናምን የቤት ቃጠሎ በሚከሰትበት ወቅት ሊቃጠል ይችላል። እንዲሁም ደግሞ በተለያዩ መንገዶች ይህንን ሉዝ ማድረግ ወይም ደግሞ ይህንን ማጣት የሚችሉበት ሁኔታ በሚፈጠርበት ጊዜ ማድረግ የሚገባውት ቅደም ተከተል አንደኛው ወደ አቅራቢያ በሚገኘው ፖሊስ ጣቢያ በመሄድ ክስተቱን ማስመዝገብ ያስፈልጋል ማለት ነው። ንግድ ፈቃዱም ምዝገባውም እንዲሁም ደግሞ ቲን ነምበርም አንድ ላይ የጠፋበትና ሌሎችም አስፈላጊ ዶክመንቶች የጠፉበት ከሆነ ፖሊስ ጣቢያ ሄዶ አስመስክሮ ከዛ በኋላ ፖሊስ ምስክርነቱን ከሰጠ በኋላ ይህንን ወደ ንግድ ኢንዱስትሪ ይዞ በመምጣት ፍቃድ ከጠፋበት የፍቃዱንና ምዝገባውን አንድ ላይ ንግድ ኢንዱስትሪ በመምጣት ማውጣት ይቻላል። እንደገና ማውጣት ይቻላል ምክንያቱም በቂ ምክንያት ስለሚያስፈልግ ማለት ነው። እንዲሁም ደግሞ ቲን ነምበርም ከሆነ እንዲሁም ሌሎችም ከገቢዎች ጋር በተያያዘ ነገሮች ካሉ ገቢዎች ጋርም ሄዶ ተመሳሳይ ይህንን የፖሊስ ማስረጃ በማቅረብ ኖርማሊ ያንን መልሶ መውሰድ የሚቻልበት ሁኔታ ስላለ ንግድ ምዝገባ ፈቃድም እንዲሁም ደግሞ ንግድ ፈቃድም ንግድ ምዝገባም ሆነ ቲን ነምበርም ከጠፋቦት ይህንን ስቴፕ በመከተል የጠፋቦትን ንብረት መልሶ ማግኘት ይችላሉ። በሌላ አንግል አሁን ለምሳሌ በመኪና ውስጥ እንዲሁም በሌላ መንገድ ከጠፋም በሚዲያ ላይ በማስነገር ድጋሚ ከመልፋት ያ ቢዝነስ የሚሰሩበት ነውና ከብዙ ነገር ጋር የተያዘ ስለሆነ በአፋጣኝ ሊገኝ የሚችልበት ሁኔታ ካለ በተለያዩ ማስ ሚዲያዎች ወይም ደግሞ ኤሌክትሮኒክስ ሚዲያዎች ላይ እንዲሁም በሶሻል ሚዲያዎች በማሳወቅ ይህንን የአፋልጉኝ ማስታወቂያ በማቅረብ ወይም ደግሞ በማስነገር ማግኘት የምትችሉ መሆኑና ግን ሙሉ በሙሉ ኮምፕሊትሊ ከጠፋቦት ከተሰረቀቦት እንዲሁም ከተዘረፉት እንግዲህ የዘራፊው ምንም ሊጠቀምበት አይችልም። ነገር ግን ባለማወቅም አንድ ላይ ከቦርሳው ጋር ምናምን ካለው ከንብረቶቹ ጋር ይዞ የሚሄድ ከሆነ ኖርማሊ ማድረግ ወይም ደግሞ መከተል ያለበት ስቴፕ ቀጥታ ፖሊስ ጣቢያ በመሄድ ከፖሊስ ማስረጃ በማምጣት ያንን የጠፋቦትን ወይም ደግሞ የወደመውን ሊወድም ይችላል የወደመውን የንግድ ፈቃድን ድጋሚ ማውጣት የሚችሉበት ሲስተም ስላለ በፈጽሞ ስጋት አይግባውት የሚል መረጃ ለማስተላለፍ ነው። መልካም ቆይታ